ምንድነው የሚያነጥራት? አቺ ባባ አቺ ረጂት ተንሳፈፍሽ ምን ሆነሽ ነው? አተኔ የምትናገረኝ ሴት አይደለሁም። አቺ ምን ሆነሽ ነው? ያበደ ዲጄ ሆኜልሃለሁ። እሺ ዲጄ ደጀኔ አታተ ደጀኔ አይደለም ዲጄ ነጽክስ። ውይ አንቺ አታድርጊኝ በእናትሽ። ወይ ማታ ያቀናበርኩትን ብሰማ እንዳትለኝ ነበር። እስቲ እንስማ። በቃሌ ነው ሰማኝ። ጥሏ ሯጧ ጽምጧን ቋቋ ሮፕና ጆፕ ዲጌን አንጎ ሸለይ በኮ ውሪ ሁለተኛ ጠገቢና አሁንስ መጮሽ አረገችኝ እንዴ? የሰወሬ እንዳሰሙ ሰርጎን በዲጄ ነጽክ ሲያሳምሩ ፋይናሊ ተሰራ። ፕሮፌሰር ፍላጎት ምን ይዞ ነው በጁ? እኔ እንጃ። ጋይስ ሆነ ምንድነው ይሄ? ይሄማ ለዘመናት ስለፋበት የነበረ ታይም ማሽን። ታይም ማሽን ከኔ ጋር ወደ 90 ትሄዳላችሁ እንዴ? በደስታ ኦኬ ጋይስ በቃ እናንተ የምትፈልጉበት እኔ የምፈልግበት ልጅ ወይ 90 አንቺ ወይየት መኪና ነው አንቺ ከተማው ራሱ ሌላ እኮ ነው የሚመስለው። በቃ ይለያል ምስል ፍላጎት አይቷል። ግን ፍላጎት ሄዶ ፍላጎት ነው ያ ፍላጎት አይደል? ምን እያለቀሰ አንቺ እያለቀሰ ነው? ምን ሆነ አባዬ? ለምንድን ነው ያላስገረስከኝ? ለምንድን ነው ያላስገረስከኝ? እኔ ልጅ ሳስችልህ እኮ ነው። እኔ ሳሳልኝ ብያለሁ ወይ? አሁን እንዴት ብዬ እንትን ልበልሽ? ለምን እምብዬው አንድ ጎረስኩልህ አልፈልግም። ጅሎች እኔ ጉዴ ፈላን ዘነገጠችኝ። ቤቢ አስተካክል ጋው ይሄንን ደ ምን መለሳቅቶ ባለፈውን ጥፋት ደግሞ አረሳሁትም። ቆነጥጥ እኔ መቆንጠጥ እፈራለሁ። እምብዬው መቆንጠጥ አልፈልግም። እምብዬው መቆንጠጥ አልፈልግም። ቤቢ ታይም ይባል ነገር እኮ አለ። ጊዜ አቃጥላል ታያናግዳል። ማን ያፈላው አለቀለት እዚህ ሰፈር አንተ የፍርጥ ነው ማድረገው ዳቦ ቢነፋፋ ከመገበጣል አፍልቼ ነበር። ይበል እስኪም ተጥጥር አድርጎኝ ነበር። ቆለኝ እንደ ቡና ማነሽ ነረጅም ነረሙ ጀመሩ እንዴ? ገና ነው ማስተር ይልቀማ እኔ ብሎ ስፖርት